በእኔ ምክንያት ኮን እንደዚህ ነሽ በጣም ይቀርታል ወይስ አሁንም እንደሞትላችሁ ነው ፈልገው ይዛልኝ ውጣ ያልኩህ እኮ ነው አባክሽ ለምን አትረጋጊ እኔ ሌላ ነገር ፈልጌ አይደለም ጀስት እንኳን አተርፈሽ ነሽ ነው የመጣሁት ይዛክልኝ ውጣ ያንንማ ብታስታውስ እንደዛ እየሆንኩ እየለመንኩ ጥለኸኝ አትወጣም ነበር ጥለኸኝ አትወጣም አይደለም ነው ሻራኪ ኮሙቼ ባርፎ ይሻላል ምልክኩ በዚህ ምክንያት ስለቤተሰቦችሽ አታስቢም አላስብም ስለማንም እኔ በቃ በይሳ ስላንተ ብቻ ነው የምጨነቀው ለምን ሊገባው አይችልም ቆይ አንቺና ራሱ ደራቱኝ ለምንድን ነው ሊገባው ማይችል የሷን ነገር አልፈልግም እያልኩ ነው ይገባል እኔ በኔ ምክንያት እንደዚህ አይነት ነገሮች እንዲገባ ያልፈልግ እና የፈለገው ነገር ማድረግ ትችያለሽ ካሁን በኋላ ስልኬ ላይ እንዳትደውይ እኔና አንቺ ያለው ነገር ጨርሰናል ምንም ማዳመጥሽ ነገር የለም የራስሽ ጉዳይ ይሄ ነው አይደል ፈልጊ ራስሽን ማጥፋት ትችያለሽ አታደርገው ብለክ ነው አይደል ሮኬ ከሚ አሞኛል የማረሽን አፍቆኛል ያደኖኝ መስል ደህና ነሽ ይሉኛል ስራዬ እንቅልፍኛ ሳታኝ በጸጸት ጧት ማታ ሲቀጣኝ ራሴን ለራሴ የዋሸኩ ቀረቡኝ ካንቺም እንደሸሹ አሞኛል የማረሽን አፍቆኛል ያደኖኝ መስል ደህና ነሽ ይሉኛል ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ ባንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን አሁን ምን አለ ሆኜ የትላንቱን ያህል መኖር ዳለበት በመለየት መሃል ሆዴም ሁሉን ታገስ ለምን ይከብድሃል እንዴት ነሽ ሰላም ነው አሉልክ ነኝ እግዚአብሔር ይመስገን እንዴት ነሽ ራኪ ታሻለሽ ለምን ዘካት መጣክ እንዴ ልጠይቅሽ ነው የመጣችው ለምንድን ነው የምትጠይቀኝ ወይስ መሞቴን ለማረጋገጥ ነው የመጣችው እዚህ የመተኛቴ ምክንያት እሷ አይደለች እንዴ ራኪ ተረጋጊ እኔ አሁን ላይ ለጸባል መጣሁ እንዴት ነሽ እግዚአብሔር እንኳን አተረፈሽ ነሽ ይዘክልኝ ውጣ በእናትህ ይዘክልኝ ውጣ ሲመጣ የዝና ውጣ ይባላል ይዘክልኝ ውጣ ምንም ነገር መስማት አልፈልግም እባክሽ ተረጋጊ ሆነሻል አንቺ ልጠይቅሽ እኮ ነው የመጣችው ምንም ነገር አልፈልግም በቃ ይዘህልኝ ውጣ በእኔ ምክንያት ኮን እንደዚህ ነሽ በጣም ይቀርታል ወይስ አሁንም እንደሞትላችሁ ነው ፈልገው ይዘህልኝ ውጣ ያልኩህ እኮ ነው እባክሽ ለምን አትረጋጊ እኔ ሌላ ነገር ፈልጌ አይደለም ጀስት እንኳን አተርፈሽ ነሽ ነው የመጣሁት ይዘክልኝ ውጣ ያልኩህ ነው ይዘህልኝ ውጣ በቃ ናድንጋ እግዚአብሔር ይማርሽ በቃ ናድን ችግር የለውም በቃ አንቺ እንትን እንዳይበልሽ ቆይ ምንድነው እኔ እሷ አልጠይቃት አይደል እንዴ መጣሁት በቃ ችግር የለውም ካልፈለገች ብዙ እንትን አላትና መኪና ውስጥ ጠብቂኝ ከዛ ድረስ ለፍቼ የመጣሁት እሷን ለማግኘት አይደል እንዴ በቃ ችግር የለውም ተያት መኪና ውስጥ ጠብቂኝ 5 ደቂቃ ብቻ እስኪ ነው ወርቻ አምጣል ቆይ ምን አይነት የሰው ንቀት ነው ያለባት እዚህ ድረስ መጥቼ እንደዚህ ታርጋለች እሷን እኮ እንደዚህ እኮ ያለች እኮ ነው ያስቸገረቻት ያለችው እሺ ና እንሂድ
ኮኔ ላውራት ነው እመጣለሁ እኮ አስወጣችን አይደል እንዴ እንሂድ በቃ እኮ በቃ እኔ ላውራት ፕሊስ በእናትሽ ምንድነው የምታወራት በቃ እኔ ላውራት ትንሽ እኔ ወርቻ እመጣለሁ መኪና አስጠብቂ እንዳይደብርሽ አንቺ ደግሞ ሰው እሷ እንደዛ አንቺ እንደዚህ እኔ መሀል ቤት ምን ልሆን እኔ ቆይ አይደለም ምን ላድርግ ላክስቷ ብዬሽ በቃ ችግር የለውም አንቺ መኪና አስጠብቂ እኔ ወርቻ እመጣለሁ እዚህ ድረስ መጥቼ ችግር የለውም በቃ አንቺ እሺ 2 ደቂቃ ችግር የለውም በቃ እኔ ወርቻ እመጣለሁ እሺ አይዞሽ መኪና አስጠብቂ እሺ መጣበቅ አንቺ ምን ሆነሽ ነው ሰው ሊጠይቅ ሲመጣ ውጣ ይባላል ዝም በለኝ በእናትህ አንቺ ነው ወራደን ሰው ሊጠይቅ ሲመጣ ውጣልኝ ይባላል ዝም በለኝ በእናትህ እዚህ ጋር የታመምኩበት ምክንያት እኮ እሷ ነች እንዴት ነው በስርዓት ላናግራት የምፈልገው ምንም ቢሆን እኮ ልጠይቅሽ ነው አይደል መጣቸው እንዴ ምንም እሷ ማናገርም ማየት ምንም ማለት አልፈልግም በቃ ደሞ ሲጀመር እንዴት ይዛት ቤት ድረስ መጣለ በሽተኛ ሰው ልጠይቅ ሲባል አትምጣ ይባላል አልፈልግም በቃ እንድትጠይቀኝ ምንም እንድትለኝ አልፈልግም አራስ ነው ያንቺስ ከፋ ምንም አትበለኝ በቃ ስለሷ አታውራኝ ሻው ለማንኛውም ግን ውሻ ቤቱ አይነቅስም ሌላ ነገር እንትን ብላ አይደለም ያው ምን ነኝ ይቻት የመጣው ነው ጠይቂያት ምናምን ብዬ ማለት ነው አይደለ በጣም እንትን ማለት የለብሽም ለማንኛውም እንዴት ነሽ አንቺ ፈጣሪ ይመስገን አልሞትኩኝም ለምን አልሞትኩኝም ትያለሽ ማንም እኮ እንድትሞቺ አይፈልግም አይደል ምን እኔ አንቺ ሞት ፈልገዋል ብትረዳኝማ ዝም አትልም ነበር በጣም የማይደረግ ነገር ነው ያራክሽው ማለት ነው ለንፈሳይ እንትንም ቢሆን ኃጢአት እኮ ራስ ማጥፋት እኮ እንዴት እንደዚህ አይነት ነገር ታደርጊያለሽ አሁንም ባደረግልኝና በሞትኩኝ መዳኔን አልፈልገውም ነበር ዶክተሩ ያለሽን ሰምተሻል መሰለኝ እንደ ወዲያው ስለመጣሽና አንዱ ጣጣሽ ድንጋጤ ስለሆነ እንጂ ትንሽ ቢቆይና ውስጥሽ እዛ አንተ ላይ ሰው ባይኖር አካባቢሽ ላይ ከዚህ ዋስ በጣም የከፋ ችግር ነው እንትን ነው አሁንም ያለሽን ሰምተሻል ጨጓራሽ ፕሊስ ያዘንክልኝ እንዳታስመስል ያዘንክልኝ ፕሊስ ያዘንክልኝ ምናምን አይደለም እረፍ በቃ ምንም ቢሆን እኮ የተወሰነ ጊዜ ቢሆን አብረን ነበርና አይደል ያንንማ ብታስታውስ እንደዛ እየሆንኩ እየለመንኩ ጥለኸኝ አትወጣም ነበር ጥለኸኝ አትወጣም አይደለም ምን ሻራኪ እኔ እኮ ሌላ ላይፍ እንደጀመርኩ እና አንቺ እንደጨረስን ተነጋገርና አይደል እንደዚህ አይነት ውሳኔ የሚያስነሽ ነገር ምንድነው ይሄን አንድ ቃል አልሰማም ብለክ እኮ ነው እዚች ጌትኛው አይደል አልሰማም ብለክ ምናምን አይደለም ፕሊስ አሁን በቃ ወደዚህ አይነት ሙድ እንድገቢ አይደለም የመጣው ማንኛውም ራስሽን ከሞባይል ቴክ ኬር አድርጊ ዶክተሩ ያለሽን ነገር ሰምተሻል ሁሉንም ቴክ ኬር ማድረግ አንተ ከኔ ጋር ስትሆን ብቻ ነው ስለእናንተ ስላንተ እናውራ በቃ ሁሉንም ነገር እንርሳው የኔን ተይውና አሁን ስላንቺ ነው ያወራለው ማንኛውም ማንጎም ጁስ ያመጣልሻለች እሷ ነው የገዛችው አልፈልግም የሷን ነገር ይዛልኝ ውጣ ምንም የሷን ነገር አልፈልግም እየነገርኩክ ነው እባክህ ራኪብ ተረጋጊ እንጂ ምን ሆነሻል በቃ እየነገርኩ ምንም አልፈልግም በቃ የሷን ነገር አልፈልግም እያልኩክ ነው ወይስ አሁንም ልታሳምመኝ ነው የመጣከው እሺ በእናትሽ አክስሽ እንዳሰማ ምንድነው መስጮሽ ነገር ቃስ በይ እሺ በእናትሽ እንዴ ትውጣልኛል ካስወጣውልሽ አይደል ሰው ሊጠይቅ መጥቶ መኪና ውስጥ መቀመጥ አለበት ቁጭ ብላ እየጠበቀች ነው ለማንኛውም እሱን ተይው ስለሱ ጉዳይ እንድንጨቃጨቅ አዝናልኝ የመጣችሁ አታስመስሉ ሁለታችሁ በቃ ለኔ እንደምታስቡ አታስመስሉልኝ በቃ እሺ ተይው እሱን እሺ አሁን ለማንኛውም አንቺ ራስሽን ቴክ ኬር አድርጊ ተረጋጊ ሰው ልጠይቅሽ ሲመጣ ደግሞ እንደዚህ አትሆኚ እኔም ቢሆን ልጠይቅሽ ነው የመጣሁት አይደል አትሊስት ተረጋጊና ለጊዜው ራስሽን ቴክ ኬር አድርጊ አሁን ካልሽበት እንትን ውጪ ዶክተሩ ነግሮሻል በጣሽው እንትን ጨጓራሽ ተወሰነ ያልተቆርጧል እሱ ሪከቨር እንዲያደርግ ደግሞ ፈሳሽ ነገር ወሰጂ አክስሽ ነግራኛለች ምንም ምግብ እየወሰድሽ አይደለም ፈሳሽ ነገር ይሄ ደግሞ ምንም አሁንም ራስሽን ከመጉዳት ውጪ ምንም ታመጪው አዲስ ነገር የለም ኮካሊ ይሄ ሁላ ነገር እንዳይፈጠር ከፈለክ እባክህ ይቅርታ አድርግልኝ አሁን ተቀመጪ እዛው በቃ ምንም እንትን አትበይ ይቅርታ አይደለም አሁን ስለዚህ ጉዳይ የምናወራበት ታይም አይደለም ራኪብ እኔ ስለዚህ አይነት ነገር ብቻ ነው ማውራት ፈልገው አብረን እንደምንሆን ተስፋ እንዳለኝ ንገረኝና በቃ እፎይ ብዬ ልቀመጥ ለምንድን ነው ልታናግረኝ የማትፈልገው ጉዳይ እናወራበታለን በቃ አሁን ይሻልሽ መጀመሪያ አንቺ ማለት ነው አክስሽን በጣም እያስቸገርሻት እንደሆነ ሰምቻለሁ ደግሞ ቤተሰቦች አልሰሙም አይደል እስካሁን ነው ማንም ይሰማው የለም እንዴት ብዬ ነው በነግራቸው ምን ብዬ ነው ምን አፍኖሮኝ ነው ሁላ ነገር ማወሮ የሆነ ነገር ሆነች ሲባል አንቺ አሁን ያው ለወንድ ብሎ እንዲ ያረገ ሲባል ምንድነው የሚባለው ኮሙቼ ባርፎ ይሻላል ምልክ እኮ በዚህ ምክንያት ለቤተሰቦች አታስቢም አላስብም ስለማንም እኔ በቃ በይሰስ ስላንተ ብቻ ነው የምጨነቀው ለምን ሊገባክ አይችልም ቆይ አንቺና ራስ ወዳራቱኝ ራስ ወዳድነት ነው የሚመስል እኔ አንተ ማፍቀሪ ራስ ወዳድነት ቀን በቀን እኮ ጭራሽ የማላቀት አዲስ ሰው እኮ ይሆንሽ እኮ ነው የመጣሽው እኮ ካሊ ብራስ አሜን እንደዚህ አይነት እኮ አልነበርሽ ምንም ያህል ጸባይ ባህሪሽ አስቸጋሪ ብትሆን
ግን በዚህ ልክ እንደዚህ አመፀኛ ሰው አልነበርሽ። ምን ሆነሽ ነው? በቃ ባንተ ምክንያት አብጃለሁ። ለምንድን ነው ሊገባ ከማይችለው? ለማንኛውም አሁን ይኸውልሽ እኔ አክስሽ ነው አታስቸግሪያ። ሰው ከዚህ በላይ አታስጨንቂ። ሰው ሲያስብልሽ ያትልጅ ለሰው አስቢ። ስለዚህ ጉዳይ ይሻልሽና እናወራበታለን። በቃ እኔ አሁን እንድናወራበት እኮ አሁን ምንም እናወራበት ነገር ይኖር አኪብ። እኔ አክስሽ ስለደወለችልኝ ነው የመጣሁት። ይሄን ነገር ቤተሰቦችሽ አያውቁም እና ቤተሰቦችሽ ይሄን ነገር ደግሞ እንዳይሰሙ እና አንቺ ራስሽን ቴኬር አድርጊ። አንቺ ይሻለሽ። መጀመሪያ አንቺ ስትኖሪ ነው ሁሉም ነገር። ደግሞ አንቺ መኖር በጣም ብዙ የሚያስፈልጋቸው ሰዎች አሉ። ካሌብ አሁን ላይ የኔ መኖር ማንም ሰው እኔ በአንቺ ህይወት ውስጥ መጣውም ቀረውም እኔ አንድ ሰው ነኝ አይደል? ከኔ በላይ ለቤተሰቦች ታስፈልጊያለሽ። ካሌብ አሁን ላይ ማንም ስለኔ የሚጨነቅ የለም። አንተ እንኳን እንደዛ ማምን ሰው እንደዚህ ተቀይረህብኝ እንዴት ነው ማንንም ማመን የምችለው? ንገረኝ እስቲ። አሁን ስለዚህ ጉዳይ እኮ እናወራበታለን አልኩሽ አይደል? ምንም እናወራበት ነገር የለም። አረጋጊና ከእንደዚህ አይነት ሙድ ውጪ በእናትሽ ሰው አታስቸግሪ። አክስሽ በጣም ተጨንቃለች። ቅድም ስገባ ማለት ነው ውስጥ ላይ ምግብ አበላ ፈሳሽ ያጠቀም አለ። ጨጓራሽ በዛ ላይ ተልጧል ብሎሻል አይደል? የከፋ ጉዳት አልደረሰብሽም። ምን ሆነሽ አራኪ? መዳኔን አልፈልገውም እየነገርኩክ ነው። በቃ በሞት እኮ ይሁን አሁን ራሱ እንደዚህ የምሰቃየውን ስቃይ አልሰቃይም ነበር። ለምንድን ነው ሊገባ ከማይችለው ካሌብ? ቆይ እኔ ያላሳዝንክም? ቢያንስ ትንሽ ጊዜ ቢሆን አብረከኝ ጊዜ አሳልፈዋል አይደል? እንዴት ነው ልትረዳኝ የማትችለው? አንቺ እንዴት ነው ልትረጂኝ የማትችይው? እንዴት ልረዳ? ወይስ አዲስ ፍቅረኛ የሚያዝክን ነው እንድረዳ ልፈልገው? ንገረኝ። እኔማ አንተ ምንም ብታደርገኝ አንተም ትጊ ሌላ ህይወት መጀመር እንደማልችል ታውቃለህ። ልቦና ከቋል። አሁንም እኮ በጣም ነው ማፈቅር ኬቢ። ለምንድን ነው ልትረዳኝ የማትችለው? ምን አድርጌክ ነው? ንገረኝ እስቲ። አይደለም ተረጋጊ። አሁን ለምን ስለዚህ ጉዳይ እንደ አዲስ እናወራው? ለማንኛውም ችግር የለውም። በዚህ ጉዳይ እናወራበታለን። አንቺ ለማንኛውም ይሻልሽ። ዋናው አንቺ ጤና ነው። አንቺ ስኖሪ ነው ሁሉም ነገር እንትን የሚለው። አትሊስት ላክስትሽ አስብላት። የዛን ቀን ባዶ ቤት ሰው ባይኖር ኖሮ ከዚህ ከፋ ጉዳት ነበር የሚደርስብሽ አይደል? ያንን ነበር እኮ የምፈልገው። በቃ ነገሮች ሁሉ ሊሆኑ ለበጎ ነው። አሁን ላይ አንቺ ራስሽን አረጋጊ፣ ራስሽን ጠብቂ። ምግብ ፈሳሽ ተቀሚ፣ ራስሽን ጨጓራሽ ሪከቨር ያደርግ። አንተ የሚያስደስት እኮ ነው ሁሉንም ነገር አድርጋለሁ። አንቺ ጤነኛ ስትሆኚ ከዛም በኋላ የቀረውን ነገር እናውራበታለን። ምንድነው አንቺን ያልድርቅ ማለት? ወደጄ መስሎክ ነው? ቆይ እንደዚህ ድርቅ እያልኩኝ ያለሁት ለምንድን ነው ሊገባህ የማይችለው? በአንተ ፍቅር ነው እንደዚህ እየሆንክ ያለሁት። ለነገሩ አንተ ምን ይገባካል? የዛ ቀንም እንደዛ አይደል እንዴ አድርገኝ ይርከም እንደዛ እኔ ምንም ያራኩሽ ነገር የለም። በእኔ አታሳብኝ። ተወሰነማስ ደግነቱን ሳርቅ ነው ልጁ ስለጠራኝ ሩጪ ስመጣ እንደዛ ሆነሽ ያገኘሁሽና አቅራቢያ ያለው ሆስፒታል ስለወሰድኩሽ ይሄንን ያህል እንትን ነው ማለት ነው። ጀመረ ቃልሽ መስሎኝ ነበር መጀመሪያ። ከዛ ስመጣው እጅሽ ላይ ነገር ሳይ ነው እንትን ያልኩት። አንቺ ጭራሽ አምረሽ ምናምን በረሽ ነው ያጨለሽ። ምን ሆነሽ ነው? ላይ ካሊ ምንድነው እንደዚህ የሚያደርግሽ ነገር? ይሄማ መንፈስ መሆን አለበት። ምን እያልክ ነው? ስለምን መንፈስ ነው የምታወራው? ሰበል መሰለሽ እንደ ካልሆነ አሁንም ትቀልዳለህ አይደለ? አረ ትቀልዳለህ አይደለም በእናትሽ። በቃ ለማንኛውም አንቺ አሁን ተረጋጊ። ይሄ ነገር ካለፈ በኋላ እናወራበታለን። እኔ የምረጋጋው እሱ አምጥተንሻል። እኔ ልስጠጂ። ለምንድን ነው ሊገባ ማይችል? የእሷን ነገር አልፈልግም እያልኩ ነው። ይገባል? ሚራኪ ምን ሆንሻል? አንቺ ብለና ለገሰን ይመጣ አልፈልግም። በቃ የእሷን ነገር ምንም አልፈልግም። አክስሽን ከዚህ በላይ አታስቸግሪያት። በቃ እኔና አንቺ እናወራለን። በቃ አልፈልግም። በቃ ይዘህልኝ ውጣ። ምንም ነገር አልፈልግም። የእሷ የተባለ ነገር በቃ ቤት ውስጥ አታምጣ። ለምንድን ነው የማይገባ እንዴ? እሷም ትግዛው ማንም ይግዛው። ይሄ ነገር ጁስ ነው አይደል? አልፈልግም። የእሷ የሆነ ነገር ምንም ነው የማልፈልገው። ችግር የለውም። እሷ ያመጣችውን ይዤ እወጣለሁ። ለማንኛውም ማለት ነው ፈጣሪ ያትርፍሻል። ፈጣሪ ማርሻው ነው። አክስሽን ከዚህ በላይ አታስቸግሪያት። ፈሳሽ ተቀሚ፣ ጨጓራሽ ሪከቨር ያድርግ። የምትልሽን ነገር ስሚ። ለቼክአፕ ደግሞ ዶክተር ጋር ይሄድሽ ታይ። ከዛም በኋላ ጤነኛ ስትሆኚ እና አንቺ እናወራለን። እሺ? ከዚህ በላይ ሰው ማስቸገር የለብሽ። አብረን እንደምንቀጥል ንገረኝ። እንውጣ ኪቢ እባክህ። ሲሻልሽ እናወራለን ብዬሻለሁ። በቃ ለማንኛውም ይዤልሽ እወጣለሁ። ከዚህ በላይ ብዙ ሰው አታስጨንቂ። ቤተሰቦችሽ ደግሞ እንዳይሰሙ። እኔ ግድ ሆኖብኝ ሰው አክስሽ እያስቸገርሻት እንደሆነ ስለነገረችኝ ነው ዛሬ የመጣሁት። ባይሆን አትመጣም ነበር አይደለም። ለማንኛውም በቃ አንቺ እንትን በይ። በቃ እናወራለን አልኩሽ አይደል? በቃ እናወራለን። አንድ ነገር ነው። ለማንኛውም ተረጋጊና አሁን እንትን በይ። አይዞሽ በቃ እንትን አትበይ። አታስቸግሪያት።
ደግሞ ሌላ ጊዜም ልትጠይቂኝ ልትመጣ ትችላለች እና እንደዚህ አትሁንሽ። ምንድን ነው የምትፈልገው? ምን አድርጌ ነው የምትለኝ? በቃ አልፈልግም። በቃ በቃሽ። ሰላም ርቆኛል ያለ መታመኔ ያንከራትተኛል አሞኛል የማረሽ ናፍቆኛል ያድኑኝ ይመስል ደህና ነሽ ይሉኛል